የመናጤ ደሃ ሙልሙል እንጋገር። ይሄን የመሰለ ሙልሙል ክፈት በለው በሩን ጌታውን። እስቲ ቆንጆ የሆያ ሆዬ ግጥም ግጠሙልኝ ኮሜንት ሴክሽን ላይ። ቆንጆ የገጠመልኝን ሰው ካርድ ሸልማለሁ። ለብ ያለ ውሃ ላይ እርሾ አድርጋችሁ ትንሽ 10 ደቂቃ እሱ ኩፍ እንዲል ቀላቅላችሁ ታስቀምጡታላችሁ ማለት ነው። አሪፍ ግጥም ከገጠማችሁልኝ እውነት እሸልማችኋለሁ። ፉርኖ ዱቄት ላይ የበቆሎ ዱቄት እኔ ቀላቅያለሁ። ስኳርና ጨው አድርጋችሁ መጀመሪያ ዱቄቱን በራሱ ሚክስ ታደርጉታላችሁ። በደንብ አደባልቁት። ኦኬ ልክ ይሄ ሆያ ሆዬ ስንጨፍር ዱላውን እንደምንመታው አድርጋችሁ ደብለቅለቅለቅለቅ አድርጉት፣ ይደባለቅ። ከዛ እቃው ስላልበቃኝ እኔ በድስት ገለበጥኩት ዱቄቱን ማለት ነው። ከ10 ደቂቃ በኋላ እርሾ ራሱ እንደዚህ ኩፍ ይላል። እሱን አድርጋችሁ በደንብ አድርጋችሁ እሽት አድርጋችሁ ማብካት ነው ማለት ነው። መናጤት ለአንድ ራሴ ይሄን ሁሉ አልሰራም ተጠቅልዬ እተኛለሁ የምትሉ ሰዎች አላችሁ እና ግን ምን ነክታችሁ ነው? እኔ የማስበው እንግዲህ ለአንድ ራሴ በሚል ሽፋን ስንፍናና ፕሩፍ ማድረግ ልክ እንዳልሆነ ነው። ለአንድ ራሴ ሳልሆን ለማን መሆንም እችላለሁ? ዱ ዩ ቲንክ ለአንድ ራሳችሁ ምግብ ሰርቶ መብላት ከብዳችሁ ነገ ቤተሰባችሁን መመገብ እንደምትችሉ? አትሳሳቱ። ለሌሎች መበርታት መድከምና ሌሎችን መንከባከብ የምትችሉት አስቀድማችሁ ለራሳችሁ ስትበረቱ ስትደክሙና ተነስታችሁ ስትሰሩ ነው። እኔ በግሌ ራሱን የማይወድና ለራሱ ሰነፍ የሆነ ሰው ሌሎችን መውደድና መንከባከብ ይችላል ብዬ አላስብምም አላምንም። ነገ ቤተሰብ ሲኖራችሁ ትዳር ልጆች ሲመጡ ለነሱ ስትሉ ተነስታችሁ የምትሰሩ እንዳይመስላችሁ። ዛሬ ያለመዳችሁትን ነገር ነገ ከየትም አታመጡትም። ብቻችሁን ለራሳችሁ ያለ ስንፍና የምታደርጉት ጥሩ ነገሮች ለምሳሌ ማብሰል ሊሆን ይችላል። ራስን ማጥወጥ፣ ራስን ማዳመጥ፣ ለራስ ጊዜ መስጠት፣ ለራሳችሁ ማድረግ የሚገባችሁን ነገሮች ማድረግ ስትችሉ ለምትወዳቸውና በዙሪያችሁ ላሉ ሰዎች ለማድረግ ወደፊት አትቸገሩ ማለት ወደፊት ለነሱም ታደርጉላቸዋላችሁ ማለት ነው። ስለዚህ ራሳችሁን አንሱ። ለአንድ ራሴ ምን በወጣኝ በሚል ከልካሻ ሰበብ ስንፍናችሁን ተቀብላችሁ አትኑሩ። ለአንድ ራሳችሁ እስከ መጨረሻ የሚገባችሁንና የምትወዱትን ነገር ለማድረግ ተነሱ ልላችሁ ነው። እንግዲህ ኦቨን ውስጥ ከከተትኩ በኋላ ሙልሙዬ ከማሚስ ወርልድ ፉድ ቡቲክ የተላከልኝ ምግብ አለ። ዛሬ እንዴት እንደገላገለች ልነግራችሁ አልችልም፣ ምክንያቱም በጣም ደግቦኛል። ሙልሙሉ እስከሚደርስ ድረስ ገና ምግብ ልሰራ ምናምን ነበር፣ ግን ምግብ ተልኮልኛል። እንደዚህ ቆንጆ ምስር ወጥ፣ ድፍን ምስር ወጥ እና ጎመን ተልኮልኛል። የጾም ፓኬጅ ስለሆነ ነው። ሌሎች ፓኬጆችም አላት። እንደገና ደግሞ የበሶ ፓውደር በሚገርም አስተሻሸግ ታሽጎ ነው ይመጣልኝ። እንትንም አለው ሲናመንም አለው። ለውዝም ተጨምሮበት ወገብን መጠገን የሚችል ለእናቶች ለአራሶች የሚሆን ነው። እንግዲህ እኔ ባልወልድም ራሴን መንከባከብ በጣም ወዳለሁኝ። የባስ ሰልፍ ስለሚጠብቀኝ ወገቤን ጥግን በምግብ በበሶ ማድረግ ስላለብኝ እንቅጥ አድርጌ ነበር የበላሁት። የቤት ሴንስ ነው ያለው። በጣም ተወዱታላችሁ፣ ሞክሩት። አካውንቷን እና ስልኳን ከስራ አስቀምጥላችኋለሁ። ሙልሙሌ እንግዲህ ከ35 ደቂቃ በኋላ እንደዚህ ቆንጆ ሆኖ ደረሰልኝ። እሱን እንትኑን ኮባውን የሸፈንኩትን ካነሳሁት በኋላ እንደዚህ ቆንጆ ሆኖ ደረሰልኝ ማለት ነው። ሆያ ሆዬ ሆያ ሆዬ በዛማዶ ጭስ ይጨሳል አጋፋሪ ይህን አመት ወደ አመት ድገምና አመት የመናጢስን ቤት ሞክሩት።